ውድ ተመልካቾቻችን ለዛሬ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንም አዲስ ርዕሰ ጉዳይ ይዞ ቀርቦላችኋል። ለዚህ ርዕሰ ጉዳይም ሁለት ተከራካሪዎቻችን አብረውኝ ከኔ ግራና ቀኝ አሉ። የዕለቱ የመከራከሪያ ርዕስ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ሃና ማርያም ፋንቱ የህግ አማካሪ ናቸው። ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ሲሉ አቶ አብዱረዛቅ ነስሮ እሳቸውም የህግ ባለሙያ ናቸው ክርክር ያደርጉልናል። ውድ ቤተሰቦቻችን፣ ውድ ታዳሚያን ከኔ አንድ ጥያቄ አነሳላችኋለሁ። ከዛ በፊት ግን አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። ይህ በደበበ ኃይለ ገብርኤል የህግ ቢሮ ተዘጋጅቶ በአርትስ ቴሌቪዥን ብቻ ዘወትር ረቡዕ ከምሽቱ 3 ሰዓት ላይ የሚቀርብላችሁ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። እንግዲህ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ነው ለክርክር የቀረቡትና እንደው በእርሶ ግንዛቤ ዴሞክራሲያዊነት ሲባል ምንድን ነው? መገለጫውስ ምንድን ነው የሚለውን ወይንም መገለጫዎቹስ ምን ይመስላሉ የሚለውን ለውድ ታዳሚያን እንዲሁም ደግሞ ለተመልካቾቻችን ግልጽ ብታረጊልን። ዲሞክራሲ ማለት ነው ማለት ነው ስንል ጊዜ ዲሞክራሲ ማለት ስልጣን የህዝብ የሆነበት ስርዓት ነው። ማለትም ነፃና ፍትሃዊ የሆነ ምርጫ ያለበት፣ የህግ የበላይነት የሰፈነበት፣ የስልጣን ክፍፍል ያለበት፣ ንቁ የሆነ ህዝብ የተሳትፎ ያለበት፣ ብዙሃነት የሚበረታታበት የስልጣን ስርዓት ነው እና ይህም ብቻ ሳይሆን ለእያንዳንዱ ሰው የምንሰጠው ዋጋ የሆነ የጋራ የሆነ እምነት ነጸብራቅ የምናሳይበት ነው ዲሞክራሲያዊ ስርዓት የምንለው ማለት ነው። እና በዲሞክራሲ ስርዓት ውስጥ ደግሞ ምን አለ? የህዝብ ስንል ጊዜ አንድ ህዝብን የሚሰራው ማን ነው ስንል ግለሰብ ነው። ግለሰብ ደግሞ የምንለው ምንድነው? በዲሞክራሲ ስርዓት ውስጥ ዋነኛውን ቁልፍ የሚጫወትልን ነው ማለት ነው። የዛን ሰው ነፃነት ስንጠብቅ፣ የዛን ሰው እኩል የሆነ ፍትህ መሪዎችን ፍትህን እንዲያገኝ ስናደርግላትኝ በአጠቃላይ አንድን ህዝብ ወይም ማህበረሰብን ስርዓት ገነባም ማለት ነው። ምን ያም ማለት ደግሞ ወዴት ይወስደናል? ወደ ዲሞክራሲ ስርዓት ውስጥ ያስገባናል ማለት ነው። ስለዚህ የግል መብትን ማክበራችን ዲሞክራሲያዊነትን ይሰጣል ብዬ ስለመከራከር የግል መብት ስንል ጊዜ ምንድነው ስንል ለእያንዳንዱ ሰው ወይም ደግሞ ግለሰብ የሚሰጥ መብት ነው፣ መብትና ነፃነት ነው እና እነኚህን መብቶች ደግሞ በህግ ጥላ ስር ጥበቃ ሲደረግላቸው የግለሰብን ነፃነት ስናከብር፣ የግለሰብን ክብር ስንሰጥ ጊዜ ምን እያደረግነው ነው? ያን ግለሰብ በነፃ ሀሳቡን እንዲገልጽ ነፃ የሆነችን ምድር እንዲያፈራ እያደረግን እያበረታታ ነው ማለት ነው። ምክንያቱም የአንድ ሰው ሀሳብ ዓለምን ሊለውጥ ይችላል። የአንድ ሰው መብት መከበር ማህበረሰብን ብሎም ሀገርን ሊለውጥ ስለሚችል ግለሰብ መብት አከበርም ማለት ዲሞክራሲን እያስፋፋን ለውጥ የምናመጣበት ወይም ደግሞ ዲሞክራሲያዊ ማህበረሰብ የምንፈጥርበት መንገድ ነው ማለት ነው። የግለሰብ መብት ማክበር ማለት ለምሳሌ የመናገር ነፃነትን ብንወስድ የመናገር ነፃነትን ስንመለከት ጊዜ ለቡድን የተሰጠ ሳይሆን ለግለሰብ የተሰጠ ነው። ምክንያቱም ሰው ለአንድ ሰው የግል የመናገር ወይም በነፃ የመናገር መብት ስንሰጠው ጊዜ ግለሰብ መሰረታዊ የሆነውን ለምሳሌ ህጎች ቢወጡ ወይ መመሪያዎች ነው ቢወጡ በነፃነት ደንቦችን እንዲቃወም ያደርገዋል፣ ሀሳቦችን በስነ ስርዓት እንዲገልጽ ያደርገዋል ማለት ነው። ስለዚህ የግልህ መብትን ሰጠ ነው ማለት አንድን ሰው ድምፁ ደብዝዞ እንዳይቀር ወይም ደግሞ ተሰሚነት እንዲያገኝና ለራሱም ሆነ የሱን ሀሳብ ጋር ተስማሚ የሆኑትን ግለሰቦች አብሮ የሚያንጸባርቅበት መብት ነው ማለት ነው። ስለዚህ አንዳንድ ጊዜ ምን አለ የግለሰብ መብትን ስናከብር ጊዜ አናሳ ቡድን ወይም አብላጫ ድምጽ ያለው ቡድን እያልን ወደ መከፋፈል ወይም ደግሞ ወደ እንትን አንገባም ማለት ነው። ምክንያቱም የእያንዳንዱን ግለሰብ መብት አከበርንለት ማለት አናሳ ቡድን የሚባሉትንም አብረን እያከበርን ወይም ደግሞ አናሳ ቡድን የሚባል አይኖርም ማለት ነው። ስለዚህ ሁሉም እኩል የሆነ በነፃነት የሚኖሩበትን ቦታ እንፈጥርላቸዋለን ማለት ነው። ይመስልስ ሁሉም የሚቆረቆርህ ነገር ከሌለ ወደ ሌላ ነገር አትሄድም። የሚቆረቆር የሚመች ቦታ ከፈጠርክ የምትፈጥርለት ደግሞ ምንድነው የግለሰብ ዲሞክራሲ የግለሰብ መብትን
ስታከብርለትና ሪስፔክት ስታደርግለት ነው እና የግለሰብ መብትን ብዝሃነትን ያረጋግጣል። ምክንያቱም አንድን ሰው መብቱን አከበርክለት ማለት ደግሞ ብዝሃነት ይኖራል ማለት ነው። which means በአንዱ መለኪያ ሌላኛውን የማትለካበት ይሆናል። ምክንያቱም የግለሰብ ቡድንን አላከበርክም ማለት አንዱ በተናገረው ደግሞ ደሆል ቡድን እዚህ ጋር እየለካናቸው ነው የምንመጣው ማለት ነው። ምክንያቱም የቡድኖቹ ነጸብራቅ ነው ብለን ልናስብ ስለምንችል፣ ስለዚህ አንድ አይነት ከመሆን አደጋ ይከላከልልናል ማለት ነው። ማለትም በአንድ አይነት ሀሳብ ከመመራት በአንድ አይነት ነገሮች ከመጓዝ የግለሰብ መብት ስናከብር ጊዜ የተለያየ ሀሳቦች ይመነጫሉ፣ የተለያዩ ፈጠራዎች ይኖራሉ፣ የተለያዩ አሪፍ ነገርን ይሰጠናል ማለት ነው የግለሰብ መብትን ስናከብር። ወደ ሁለተኛው ተከራካሪያችን አልፋለሁ። ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ሲሉ የክርክር ሀሳብ ይዘው ለክርክር ተሰይመዋል። እንደ ጥያቄ ዴሞክራሲያዊነት እንዴት ያለ ነው በእርሶ ግንዛቤ? የቡድን መብት ከግለሰብ መብት ጋር ተዛምዶ የለውም ብለው ነው የሚያምኑት? እንዲሁስ ደግሞ አብሮስ ሊጓዝ የሚችል መብት አይደለም ከሚል አንጻር ነው የእርሶ ግንዛቤ? እንደው ግልጽ ማድረግ ቢችሉልን ብዬ ወደ ነጥቡ ስገባ እንግዲህ ዴሞክራሲያዊነት ምንድነው ሲባል በብዙ መልኩ ሊታይ ይችላል። እንደምናውቀው እንግዲህ የተለያዩ ኮንትራዲክቶሪ ዴፊኒሽኖች አሉ። ዴሞክራሲ ከግሪክ ጀምሮ ብናየው ኖርማሊ ዴሞክራሲ ምንድነው የሚለውን ነገር ሁሉም ግን በብዛት የሚስማሙበት ነገር ምንድነው? በዋነኝነት አብላጫውን መስማት፣ ቡድኑን ከፍ ያለውን ሳይመንቲኒየስሊ ማይኖሪቲ ራይት ሊነሳ ይችላል። ነገር ግን ቡድኑን አጠቃላይ ያለውን ያንን የማዳመጥ የመስማት የመተግበር ነው ኖርማሊ ዲሞክራሲ ማለት። ስለዚህ አንደኛው መገለጫው ድሮም ከነበረው ዲሞክራሲ ማለት ያንን መስማት ነው፣ አብላጫውን ማዳመጥ፣ የማይኖሪቲውንም ማስከበር። ዲሞክራሲያዊነት በዋነኝነት ይሄ ነው። ወደኛ ደግሞ ከወሰድነው ደግሞ አይ ቲንክ እኔ ከወሰድኩት ክርክር የቡድን መብትን ስለሆነ ዩቲሊቴሪያን ነው የምንለው። ለምሳሌ እንደ ኖሽን የሚነሳ አለ ዩቲሊቴሪያን ዲሞክራሲ። ይሄ ለአብላጫው በዋነኝነት ለግሩፑ ሞር የሰጠ ከግለሰብ ይልቅ ያ በደንብ ይንጸባረቃል። በዋነኝነት እኔ ማንሳት የምፈልገው በተለይም ይሄንን ነገር ኮንቴክስት ማተር ያደርጋል ብዬ ነው መጀመሪያ መነሳት አስረግጬ ማንሳት ፈልገው። አጠቃላይ ለምሳሌ ይሄ የግለሰብ መብት የምንለው ይሄ ከሊበራል ኖሽን ወይም ደግሞ ከሊበራል ዲሞክራሲ በዋነኝነት ከውጭ የመጣ ነው። ስለዚህ አንዱ በደንብ መታየትና መታወቅ ያለበት ምን አይነት ዲሞክራሲ የሚለውን ያለውን መሬት ላይ ያለውን ነባራዊ ሁኔታ ግምት ውስጥ ያስገባ መሆን አለበት። ለየትኛው ሀገር በየትኛው ሁኔታ የሚለው በደንብ መታየት ይኖርበታል። ይሄ አንድ ዋን ሳይዝ ፊትስ ኦል የሚባለው አፕሮች አጠቃላይ በዓለም አፕላይ ያደርጋል። ምክንያቱም ይሄ ሁሌ አንዱ ሊበራል ተውት በተለይም የሊበራል አስተሳሰብ በሚነሳበት ጊዜ የግለሰብ መብትን በጣም ማግኒፋይ እንደሚያደርግ ከፍ እንደሚያደርግ ይታወቃል። ነገር ግን አብሮ መታየት ያለበት ኮንቴክስቱ ይሄ በተለምዶ በሰብአዊ መብት ክርክሮች ላይ ሪሌቲቪቲ ኦፍ ሂውማን ራይት የምንለው ይሄ ዩኒቨርሳሊቲውን በተመለከተ ዓለም አቀፍ ዶክመንቶችን በተመለከተ ኮንቴክስቱ መታየት ይኖርበታል። ለምሳሌ ይሄንን በደንብ የሚያስረግጡ አሉ። በዓለም አቀፍ ለምሳሌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ስንወስድ ከሲቲዝንሺፕ ጋር ተያይዞ የተቀመጡ አሉ። በሌላ በኩል ደግሞ ከዚህ ጋር አብሮ በደንብ የሚነሳውና ዲሞክራታይዜሽን በደንብ የሚያሳየው በተለይም ይሄ ነባር ህዝቦች ወይም ደግሞ ኢንዲጂነስ የምንለውና የማይኖሪቲ ወይም ህዳጣን በአንድ በኩል አብሮ የሚነሱ ናቸው። ከነዚህ ጋር በተያያዘ እንግዲህ በዋነኝነት መታወቅ ያለበት ለምሳሌ ወደኛ ሀገር ኮንቴክስት ስንመጣ ይሄ ለምሳሌ የግለሰብ የምንለው አጠቃላይ ከዲሞክራቲክ አንጻር ለረጅም ዓመት ሲደረግ የነበረ ነው። በአፍሪካም ሁኔታ በሚነሳበት ጊዜ ለምሳሌ የአፍሪካን ቻርተር ኦን ሂውማን ኤንድ ፒፕልስ ራይትስ ስናየው ከሌላው የሚለየው አንድ መሰረታዊ ነገር አለ። ይሄ የግሩፕ በተለይም ከአንቀጽ 19 እስከ 24 ላይ ያለው ይሄንን ያስቀምጣል። የግሩፕ ራይት ለምሳሌ የመልማት መብትን አንቀጽ 19 አንቀጽ 20 እስከ 24 ላይ ያሉት ነገሮች
ሰልፍ አድሚኒስትሬሽን ወይም ደግሞ ሰልፍ ዲተርሚኔሽን የሚለውን በዋነኝነት ይህንን ግምት ውስጥ ማስገባት እንዳለበት ከሌላው የሚለየው ቅድም እሷ ካነሳችው ከሊበራል ቶት የምንለው በተለይም የአፍሪካ ቻርተር ያን ነው። በሌላ በኩል ደግሞ በእኛ ህገ መንግስት ስንመጣ በተለይም ከአንቀጽ 29 እስከ 43 ላይ ስናያቸው አሁን አጠቃላይ እንግዲህ ምዕራፍ 3 ላይ በሁለት አለ የሰብአዊ መብት ድንጋጌዎችን ያስቀምጣል። በሌላ በኩል ደግሞ የዲሞክራሲያዊ መብቶች ብሎ ከአንቀጽ 29 እስከ 43 ላይ ያስቀምጣል እና እነዛ መብቶች መረጋገጥ የቡድን መብት በዋነኝነት መረጋገጥ ለግለሰብ መብት መረጋገጥ ትልቁን አስተዋጽኦ አለው። አንዳንዴ ግለሰብ ያለ ትልልቅ ሼር የሚደረጉ ቫልዩዎች ውጭ አይደለም። በተለይም በእኛ ሀገር ኮንቴክስት ሁሌም እንደሚነገረው በተለይም ህብረ ብሔራዊነት ማለት ለረጅም ዓመት እንደ ስርዓት ለረጅም ዓመት ያ ጥያቄ ባለመመለሱ ኢትዮጵያ በብዙ መልኩ የማያባራ እልቂት፣ የተለያየ ጦርነት፣ የእርስ በርስ ሁኔታ በከፍተኛ ሁኔታ ተከስቷል እና ይሄ አንደኛውን ማስረገጥ የምንፈልገው ምንድነው ዲሞክራሲ በሚባለው አጠቃላይ በተለይም ሊበራል ቶት በማን መስፈርትና በማን ሁኔታ ኮንቴክስቹዋሊ በደንብ መታየት ይኖርበታል። አንዱ ከአንዱ ሊበልጥ የሚችልበት አግባብ አለ። አሁን እያንዳንዱን ሲገልጹልን ያው ተዛምዷዊ ባለው አግባብ የመጡ ናቸው። የህገ መንግስቱንም የአፍሪካ ቻርተሩንም ዩዲኤችአርንም ስናይ ስፔሲፊካሊ እንደውም የግለሰብ መብቶችን በአብዛኛው የሚተነትንበት አግባብ አለ። ግን እንደው የቡድን መብት ከግለሰብ መብት ሊበልጥበት የሚችልበት ሁኔታ ወይንም የግለሰብ መብት ከቡድን መብት ሊበልጥ የሚችልበትን ሁኔታ አስተውለዋል? በእርሶ እይታ ነው ሁለቱም ፓራሌሊ ሊሄዱ የሚችሉ ናቸው ብለው ነው ያምኑት? ኖርማሊ አሁን አንዳንዴ መጋጨቶች አሉ። ያው አጠቃላይ ለምሳሌ የሂውማን ራይት አስተሳሰቡን ስናየው ኢንተርዲፔንደንት ነው የሚለው ነገር አለ፣ እንደ አጠቃላይ ይነገራል። ነገር ግን ምንድነው እኔ ኮንቴክስት ማተር ያደርጋል ብዬ ነው የማስበው። አሁን በእኛ ሀገር ኮንቴክስት ባለው ሁኔታ አጠቃላይ የሀገረ መንግስት ስርዓቱን ከመጀመሪያ ጀምሮ ከነበረው በተለይም እንደውም እንደ መንግስት ከተመሰረተ ጊዜ ጀምሮ አሁን ከቴዎድሮስን ብቻ ትተን ህገ መንግስት ከመጣበት ከ1923 ህገ መንግስት ጀምሮ ወደታች በምንመጣበት ጊዜ የነበረው አጠቃላይ ሁኔታ ያ ነው ማለት በዋነኝነት ለተለያየ ጦርነት ለተለያየ ሁኔታ ያደረገን ያ የግሩፕ ራይት ራስን በራስ የማስተዳደር መብት ለምሳሌ አብሮ የሚነሳ ነው፣ በግሩፕ ክሌም የሚደረግ ነገር ነውና ይሄ በጣም መሰረታዊ ነው ብዬ አምናለሁ። በመቀጠል ደግሞ አንዳንድ ጥያቄ አክላለሁኝ። በቀጥታ ወደ ሀና ማርያም ፋንቱ አልፋለሁኝ። የሁለተኛው ጥያቄ ምንድን ነው? የቡድን መብቶች ቅድሚያ መስጠት የሚያስከትለው ጥፋቶች በሚለው ርዕስ ስር ባቀረቡት የክርክር ጽሑፍ እያልኩ ነው አንድ አይነት የመሆን አደጋ ሲሉ ቡድንተኝነትን ያነውራሉ። እንደውም የቡድን መብቶች ዓላማ የጋራ ጥቅሞችን ለማስጠበቅ ቢሆንም የግለሰቦችን ድምፅ ሊሸረሽሩ የሚችሉበትንም አግባብ ይጠቁማሉ። በግል የማይሳካ በጋራ ሊከወን ወይንም በጋራ ሲከወን ስኬታማ አይሆንም ወይ የሚል ጥያቄም አነሳለሁና ለምንስ አደጋ ይሆናል? እንደው እንደ ሀገራዊ ብሂላችንም 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡስ አይደለም ወይ? ለምን እንደዛ አሉ? ይቀጥሉ እስቲ። የአንድ አይነት አደጋ የአንድ አይነት የመሆን አደጋ ስንል ጊዜ አንድ ሀገር የሀሳብ ልዩነት ከሌለ ወይም ደግሞ የተለያየ አይነት አስተሳሰብ ከሌላትኝ አንድ ሀገር ውስጥ የሚኖር ማህበረሰብ ያቺ ሀገር ማደግም መበልጸግም አትችልም ማለት ነው። ወይም ደግሞ ይህም ማለት በነበረችበት ቦታ ላይ እንደቆመች ትቆያለች። አንድ ሀሳብ ብቻ ይዘን የምንሄድ ከሆነ ወይም የአንድን ሀሳብ ደግፈን የምንሄድ ከሆነ ወይም በቡድን ውስጥ ከሆነ አናሳዎቹ ሀሳብ ቅድም እንዳልኩት የአናሳዎቹ ሀሳብ መጨፍለቁ አይቀርም ወይም ደግሞ ያለ መሰማት ፕሮባቢሊቲው ከፍተኛ ነው የሚሆነው ማለት ነው። ስለዚህ ባልተሰሙ ቁጥር ወይም ደግሞ ምናልባት ምን አለ ከአናሳው ቡድን ሊሆን ይችላል ሀገርን የሚቀይር ነገር ሊኖር የሚችለው ማለት ነው። እና የነኛ የአናሳዎቹ መብት መጠበቅ የብዙሃነት መምራት የሚለው ፕሪንሲፕል ወይም ደግሞ መርህ ሊቀር ይገባል ባይ ነኝ። ስፔሻሊ ምክንያቱም እኛ ሀገር የትኛውን ለውጥ ሲያመጣ አይተናል። ቱ ቢ ኦነስት እስከዛሬ ድረስ ስንመጣበት ነበረ የትኛውንም አይነት በጣም በጣት የሚቆጠሩ አይነት ለውጦች ናቸው ያሉትኝ እንጂ ሀገር ለውጧታል እስከዛሬ ድረስ የመጣችበት አካሄድ ጥያቄ ውስጥ የሚገባ ነው። ኢቭን ሁላ ይቅርና በቡድን ውስጥ ያለን ሀሳብ ሪፍሌክት ማድረግ ቀርቶ የራሳችንን ሀሳብ ሁላ ሪፍሌክት ስናደርግ ተቆራርጦ የሚቀር ሀሳብ አለ። አንድን ሰው ወክለ ነው ሄዶ እዛ ጋር ሀሳባችንን ሪፍሌክት ያደርግልናል ብለን ስናስብ ጊዜ ያ ሰው የእሱን ሀሳብ
ሞር ሪፍሌክት የማድረጉ ቴንደንሲ ውስጥ ነው እንጂ የሚገባኝ የእያንዳንዱ ኢንዲቪጁዋል ሀሳብ ምን አይነት ነበረ የሚለውንና ቀናጅቶ እሱን ሪፍሌክት ለማድረግ ይቸገራል ብዬ አስባለሁኝ። እና ሁሉም ሰው ድምጽ ሲኖረው ሁሉም ሰው በሚናገርበት ታይም ላይ ሀሳብን ይቀይራል ብዬ አምናለሁ ማለት ነው። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ያለው የሎሚዎቹ ከለር ተመሳሳይ ቢሆኑ ኖሮ በጣም አሰልቺ ነው የሚሆነው። ምክንያቱም ሁላችንም የያዝናት ሎሚ ተመሳሳይ ሎሚ ወይ ቢጫ ከለር ወይ አረንጓዴ ተመሳሳይ ከለር ከሆነች ማናችንም ያንዳችንን ዞረን ያንተ ሎሚ ያምራል ወይም እስቲ ያንተ ሎሚ ሊያው አንባባልም። ስለዚህ የተለያየ ሎሚ በሚሆንበት ታይም ላይ ግን ምን አይነት ቴንደንሲ ያለ ማለት ነው ዞረን የማየት ያንተ ያምራል እስቲ ያንተ ሊያዘው ወደ መባባሉ እንሄዳለን ማለት ነው። ስለዚህ የተለያየ አይነት ሀሳብ ሲኖረንም ደግሞ በዲስማሽ ነው ተነጋግሮ ተፋጭቶ የተሻለውን ሀሳብ ወይም ደግሞ ይሻላል ብለን የምናስበውን ሀሳብ ይዘን እንድንነሳ ያደርገናል ማለት ነው። አይ ቲንክ አሁን አንድ ማንሳት ፈልገው ይሄ ቡድን ውስጥ ሁሉም አንድ አይነትነት የሚለው ነገር አንድ ማንሳት የምፈልገው ነው። ምክንያቱም የተለያዩ ቡድኖች አሉ። አሁን በእኛ ሀገር ኮንቴክስት ብንወስድ አሁን የቡድን መብት እንዳጠቃላይ ብንወስድ እያንዳንዱ ቡድን ግሩፕ አንድ አይነት አይደለም። የራሱ የሚያራምደውም ሀሳብ አጠቃላይ ፖለቲካል ኦፒኒየንም ሊሆን ይችላል የሚለዩበት ባህሪያት አለውና ቡድን ውስጥ ሁሉም አንድ አይነት ነው ወይ ኖርማል የተባለው ነገር ለኔ በደንብ ግልጽ አይደለም። እሱን የምልበትም የሚያልኩበትኝ አቅጣጫ ምንድነው ማጆሪቲ ራይት ወይም ደግሞ የብዛነት መብት የብዛነት ድምጽ መምራት የአናሳዎች መብት መጠበቅ የሚለውን ነው። ምክንያቱም ብዙሃኑ ተስማማ አናሳውን ደግሞ መብቱን ጠብቀህለትኝ ትሄዳለህ። ያ አናሳ በብዙሃኑ መብት የማይስማማ ቢሆንስ ምንድነው የሚደረገው እዚህ ጋር? ወይም ደግሞ የዛች አናሳ ቡድን ድምጽ ብትሆንስ ትልቅ ለውጥ ሊያመጣ የሚችለው ብዙሃኑ ስለተስማማ ብቻ ለምን በብዙሃኑ ድምጽ እንሄዳለን ነው። ምናልባት የኔ ጥያቄ በማጆሪቲው መዋጥ የዲሞክራሲ ፍልስፍና ወይንም የዲሞክራሲ መርህ አይደለም ወይ የምትል ጥያቄ ትኖረኛለች። አንዴ ቃል ስጥና መሄድ ከተቻለ። እሺ አይደለም የዲሞክራሲ መርህ አይደለም በብዙሃኑ ውስጥ መዋጥ ማለትም የአንድ ሰው ድምጽ ማተር ታረጋለሽ ብለን አይደለ የህዝብን እስካለን ድረስ ህዝቡ ምን አይነት ድምጽ ነው ያለው የእያንዳንዱ ድምጽ አይደለም ዲሞክራሲ ማለት እንደው ፕሪንሲፕሉን መርሁን ብናይ 51 ለ40 አሁን ምርጫ እንኳን ብናይ እንደ ሀገር ምን ስፔሻሊ ደግሞ የአሜሪካኑን ብናይ ከዚህም ለየት የሚል ነው የሚሆነው 51 ለ49 ማለት ማጆሪቲ ራይትስ ማይኖሪቲ ኦቨርራይድ ሊሆን አይችልም ወይ በእንግሊዝ አፉ ማለት አብላጫው ድምጽ አናሳውን ሊገዛ ወይንም ሊይዝ አይችልም ወይ የምትል ጥያቄ አለች። ምናልባት በኋላ በማጠቃለያ ይመጡበት ይሆናል ብዬ አስባለሁኝ ሰዓት ስለሌለን። ተመልካቾቻችን ሞቅ እያለ ሀበጋር የክርክር መድረካችን በዚህ አግባብ እየቀጠለ ይገኛል። አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። አሁን ደግሞ ለሁለተኛው ተከራካሪያችን ሁለተኛውን ጥያቄ አነሳለሁ። የቡድን መብት ምን ለማሳካት የሚደረግ መብት ነው? ምናልባት እንደው ከዛ አንፃር ብናየው የቡድን መብት ለማሳካት በኢትዮጵያ ላለፉት 30 ዓመታት የተካሄደው ተግባር ውጤታማ ነው ብለው ያምናሉ? በእርሶ እይታ እንግዲህ እንደ አጠቃላይ ሀገረ መንግስት ምስረታውን በደንብ ማየት ይጠይቃል። ይሄ ጥያቄ በጣም ሰፊ ነው። እንዴት መጣን? በተለይም በኢትዮጵያ ውስጥ አጠቃላይ ቅድም ካነሳው ህገ መንግስት ከወጣበት ጊዜ ጀምሮ ለምሳሌ አጠቃላይ እስከ 74 ያለውን ከ74 እስከ 91 ያለውን አጠቃላይ ስናያቸው ሁለት በጣም መሰረታዊ የሚባሉ ተካሂደዋል። የመጀመሪያውም ለምሳሌ የኃይለ ሥላሴ ከስልጣን መወገድን ሁለተኛውም ደግሞ የደርግ ሁለቱም በኃይል የተደረጉ ናቸው ብዛት። ግን ለምንድን ነው የሆነው የሚለው ነገር በጣም መሰረታዊ ነው። ለምንድን ነው? ምክንያቱም 91 ላይም በእኛ 1983 በተለያየ በብሔር የተደራጁ ኃይሎች ወደ ስልጣን መጥተዋል። አብሮ ከዚህ ጋር ደግሞ በደንብ መታወቅ ያለበት የተማሪዎች ንቅናቄ በተለይም ለውጡ እንዲመጣ በ1966 ትልቅ የነበረው ይሄንን ሁሉ በደንብ ማየት ይጠይቃል እና ለማሳካት የተፈለገው የነበረው ነገር ነው የነበረው። በኢትዮጵያ ውስጥ ሁለት አይነት ኖሽኖች ነበሩ። ይሄ ለምሳሌ በተለምዶ የሚነገረው እኛን መስላችሁ ኑሩና ራስን መስለ ኑር። ይሄ ነው ዋናው። ለረጅም ዓመት ረጅም የማያባራ ጦርነት ውስጥ የነበረው እንደ አጠቃላይ በተለይም ከዚህ ጋር አብረን በደንብ ማንሳት ያለብን ኤርትራንም ያጣ ነው። ኤርትራን በዋነኝነት የነበረው ሁኔታ ምንድነው? ኤርትራ ልክ እንደሌላው የኢትዮጵያ ማህበረሰብ መስላችሁ ኑሩ የሚለው ነገር በብዙ መንገድ ዋጋ አስከፍሎ ኤርትራን እንድናጣ ሆነናል።
ያ በወቅቱ በ1991 ወይም በእኛ በ83 የተወሰደው እርምጃ ነገሮች ሁሉ አንጻራዊ ናቸው። በወቅቱ የነበሩ ኃይሎች ሲጠየቁ የነበረው ነገር ምንድን ነው? አንደኛ የሰልፍ አድሚኒስትሬሽን ጥያቄ ነው። ራሳችን በራሳችን የማስተዳደር መብት ይሰጠን፣ ከፖለቲካው አጠቃላይ ተገለናል የሚል። ሌላኛው ደግሞ የባህል ሁኔታ ያኔ ከዋለልኝ ጊዜ ጀምሮ ሲነሳ የነበረው ይሄ ማርጂናላይዜሽኑ በተለያየ መልክ ሲነሳ ነው የነበረው። ስለዚህ ይሄ ነገር ለማሳካት የተፈለገው የሆኑ ነገሮች አሉ። በወቅቱ ያ ጥያቄ ባይመለስ ኖሮ የተዘጋጁ ኃይሎች ነበሩ በተለያየ መልኩ በቃ አይ ስጡንና እንሂድ፣ እንደውም በቃ ካሁን በኋላ አዲስ አበባ ተቀምጣችሁ ለምሳሌ ሶማሌን ኬዝ ብናስ በወቅቱ ሲነሳ ነበር። አሁን የህገ መንግስቱ ዩኒት ላይ ብናይ አይ አዲስ አበባ ተቀምጣችሁ ካሁን በኋላ ጅጅጋን ማስተዳደር አይቻልም፣ እኛ ራሳችን በራሳችን የማስተዳደር እንፈልጋለን፣ በቋንቋችን የመጠቀም ባህላችን የማሳደግ ይሄ እንደ ቡድን ሲጠየቁ የነበሩ ናቸው። በወቅቱ ያ ጥያቄ መመለሱ ኢትዮጵያ እንደ ሀገር እንድትቀጥል አድርጓል። እንደ ጥያቄ ማግኒፋይ ያደረጉት እንጂ ፕራክቲካሊ ግን እርስዎ ያነሱት አልነበረም ወይ እየተገበረ ያለው? ለምሳሌ ወላይታ አካባቢ ብናይ ወላይታን የሚያስተዳድረው እዛ አካባቢ ያለ ፕሮቪንሻል ኪንግ ነው። ጅማም ብንሄድ ትግራይም ብንሄድ አማራም ብንሄድ እንዳሉት ጅጅጋ አካባቢም ብንሄድ ኖርማሊ እንደ ጥያቄው እንደ ጥያቄ ገንግኖ ተነሳ እንጂ ፕራክቲሱ ግን ያን አያሳይም ነበረ ወይ? የእውነት አዲስ አበባ ቁጭ ያሉት ብቻ ነበር ወይ በዛ አንጻር ክልሎችን ወይንም ክፍለ ሀገራትን ሲያስተዳድሩ የነበረው የሚል ጥያቄ ቢነሳ 2 ደቂቃ አለው። እሱ መቼ ነው? እሱ ማለት ቀጥሎ አንደኛው ከአድዋ ቪክቶሪ በኋላ እኮ ተቀየረ ማለት አፄ ሚኒሊክ መንግስትን መምጣት አስነስቶ እንግዲህ ብዙዎቹ አንዳንዶቹ ሀገር ምስረታ ብለው የሚከራከሩ ሰዎች አሉ። ግን ያን ጊዜ ምንድነው አውቶኖመስ የነበሩት ቅድም ያልካቸው አጡ ቶታሊ። ለዛም ነው አንዳንዶች እንደውም ያ ከአድዋ ድል በኋላ የነበሩ አውቶኖመስ የሆኑ ራሳቸውን ሲያስተዳድሩ የነበረ በተለያየ መልኩ የተወሰነ አውቶኖሚ የነበራቸውን መቼ ነው ያጡት ብለን በደንብ ማንሳት አለብን። በቅድም እንዳልኩት ከኔሽን ቢልዲንግ ወይም ደግሞ ሀገረ መንግስት ምስረታ ከሚባለው በሚኒሊክ ጊዜ በኋላ ያንን አውቶኖሚያቸውን አጥተዋል። ራሳቸውን በራሳቸውን የማስተዳደር ሁኔታ ቅድም ያልከውን እዛው አካባቢ የነበረው የማስተዳደር ከዛ በኋላ አልቀጠለም። ስለዚህ ችግሩ የተፈጠረውም ከዛ በኋላ ነው። አንደኛውም ክርክር የነበረው በወቅቱም በተለያየ መልክ በብሔር ተደራጅተው የወጡ ኃይሎች ወደ ስልጣን እንዲመጡ በህዝቡም በደንብ ተደግፈው እንዲመጡ የሆነበትም አንዱ ምክንያት ይሄ ነው። እሱ ጠቅሞታል ብለው ያስባሉ። ነገሮች ሁሌ እኮ አንጻራዊ ናቸው። ኢትዮጵያን እንደ ሀገር አስቀጥሏል ብዬ አምናለሁ። ኢትዮጵያ እንደ ሀገር የቀጠለችው በወቅቱ ያ እርምጃ ባይወሰን ኖሮ በተለያየ መልክ በብሔር የመጡት ኃይሎች በቃ አብዛኞቹ እንደውም በደንብ ሲናገሩ የነበሩት ሚኒቱ ላይ በደንብ አለ። በቃ እንደ ድሮ ከሆነ እንሂድ ነው። ሁሉም ለየብቻው ሀገር ለመመስረት ያሰበ ነው የነበረው። አይ አሁን ባለው ሁኔታ የራሳችሁን አድሚኒስተር ማድረግ ትችላላችሁ፣ ቋንቋችሁንም መጠቀም ትችላላችሁ፣ ባህላችሁን መከበር አለበት። ይሄ ነገር በመባሉ በተለያየ መልክ ለመውጣት የነበሩ ሰዎች አይ ራሳችን የምናስተዳድር ከሆነ ቋንቋችንን የምንጠቀም ከሆነ ባህላችንን ራሳችን እንድናስከብር ከሆነ አይ አንድነቱ ይጠቅመናል ብለው እንዲመጡ ሆነዋል ማለት ነው። ስለዚህ ያ የነበረው በወቅቱ የነበረው ሁኔታ በብዙ መልኩ ከዛኛው ከነበረው ሁኔታ የተሻለ ነው ብዬ አምናለሁ። ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችን ላይ ነው የምንገኘው። እንግዲህ አንዳንድ ጥያቄ ይቀራል። አንዳንዱን ጥያቄ አነሳለሁኝ። በቀጥታ ወደ ሀና ማርያም ፋንቱ አልፋለሁኝ። እንደው በእርሶ ግንዛቤ በኢትዮጵያ ከግለሰብ መብት ይልቅ የቡድን መብት አይሏል ብለው ያምናሉ? አሁን ባለው ነባራዊ ሁኔታ በምን ማስረጃስ ይሄንን ማጠናከር ይቻላል? ህጉ ነው ወይንስ ተግባሩ ነው ይሄንን ወይንም የህግ አፈጻጸሙን ይሄን ያመጣው? 2 ደቂቃ አለዎት። እሺ፣ አዎ በህጉ ላይ በትግበራው ላይም ስህተቶች አሉ። ማለትም የቡድን መብት እንዲያይል አድርጓል ከግለሰብ መብት ይልቅ። የመጀመሪያው የማነሳው ህገ መንግስቱን ወይም ደግሞ የህገ መንግስቱን ፕሪያምብል ወይም የመጀመሪያዋን መግቢያው ላይ እኛ ብሔር ብሔረሰቦች ይላል እና እኔ ከልብ የምቃወመው አርቲክል ቢኖር ወይም ደግሞ ቃል ቢኖር ይሄ ቃል ነው። ምክንያቱም ለምን እኛ ኢትዮጵያውያን አልተባልንም?
ብሔር ብሔረሰቦች ተባብለን ለምን ይህን ያህል ውጥንቅጥ ውስጥ እንገባለን? እሱ ፕሪያምብሉ አለ፣ አንቀጽ 8 አለ፣ ብሔር ብሔረሰቦች ብሎ አሁንም ያነሳል። ስፔሻሊ ደግሞ ወይም ደግሞ በዋነኝነት አንቀጽ 39 አለች። እንደ ምሳሌ አድርገን አንድን ብሔር እንውሰድ። በኦሮሚያ ክልል ውስጥ የሚኖሩ ኦሮሚያ ያልሆኑ ሌሎች ሰዎች ይኖራሉ። እነኛንስ ሰዎች እዛ ውስጥ ያለ ሆኖ የኦሮሚያ ተወላጅ ያልሆነ ወደዛ ሀገር ሰፍሮ መኖር የሚፈልግ እነኛ ሰዎችን የት ነው የምንወስዳቸው? እዚህ ጋር ቡድን የሚባለው ወይም ደግሞ ልክ እንደ በድንበር በቋንቋ በምናምን ሳይሆን ልንከፍለው የሚገባው ለሁሉም ሰው እኩሉን መብት ሰጥተን ሁሉም ሰው በሚፈልግበት ቦታ ሄዶ እንዲኖር ለምን አናደርገው? አሁን ለምሳሌ ፓርላማ ውስጥ ብዙ ተቀማጭ ያላቸው ሰዎች ብዙ ተቀማጭ ያላቸው ክልሎች እነማን ናቸው? ብዙ ብሔር ያላቸው ነው ወይም ብዙ ህዝብ ያላቸው ሰዎች ናቸው። ስለዚህ አናሳ ህዝብ ያለበት ብሔርስ ምንድነው? እሱንስ የምናደርገው? ሰዓት ጨርሰናል። በኋላ ወደ ማጠቃለያችን ላይ የምንመጣበት ይሆናል ብዬ አስባለሁኝ። እሳቸው ሲሉ ነበረ የህገ መንግስታችን መግቢያ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማለቱ ህገ መንግስቱ በራሱ እርስዎ እንዳነሱት የቡድን መብትን አጉልቷል ሲሉ ይነሳልና ግን እንደው አፈጻጸሙን ስናየው ለምሳሌ ብዙ ግጭቶች፣ ብዙ አለመረጋጋቶች፣ ብዙ መፈናቀሎች፣ ብዙ የንብረት ውድመቶች፣ ብዙ የሰው ሞት የሚከሰተው የቡድን መብትን አክብረን በቡድን ውስጥ ላሉ ሌሎች ቡድንተኛ ላልሆኑ ዜጎች ፍቅድ የሆነ መብት ስለሌለ ነው። ከዚህ አንጻር እርስዎ በምን መልኩ የቡድን መብት ከግለሰብ መብት መከበሩን እንደ ዴሞክራሲያዊነት አዩት የሚል ጥያቄ ቢነሳ? ምናልባት የአፈጻጸም ሁኔታዎች ይኖራሉ። ግን ቅድም እንዳልኩት ሁሉም ነገሮች በደንብ መታየት ያለበት አንዳንዴ ምንድነው በህግ የምንለው የተሻለ መጥፎ የምንለው ነገር አለ እና በብዙ መልኩ ቅድም የተባለው በህገ መንግስት ይነሳል። አሁን እሷም በአጋጣሚ አንስተዋለች አንቀጽ 39ን። ብዙ ጊዜ ሰዎች አንቀጽ 39ን የሚያስቡት አንዳንዴ የሆነ ከመገንጠል አንጻር ብቻ ነው። ግን እንደዛ አይደለም። ምክንያቱም አንድ ሰው ማህበረሰብ ቋንቋውን እንዲጠቀም ባህሉን እንዲጠቀም ያን ሁሉ ያስቀምጣል። ቶሎ ግን የሚታየው ምንድነው ይሄ ከመገንጠል ጋር ከሴሴሽኒስት አስተሳሰብ ጋር ነው። አንቀጽ 39 ግን የመጀመሪያዎቹ በተለይ የሚሉት በግልጽ ህገ መንግስቱ እንደሚለው ማንኛውም ማህበረሰብ ብሔረሰብ የራሱን ቋንቋ የራሱን ባህል እንደገና ደግሞ ራሱን በራሱ እንዲያስተዳድር። ምክንያቱም አንዱ የነበረው ጥያቄ ይሄ ነው። በወቅቱ ወደ ስልጣን የመጡ የተለያዩ የብሔር ኃይሎች በሚመጡበት ጊዜ በወቅቱም የህገ መንግስቱን ሚኒት በምናይበት ጊዜ አንዱ ሲነሳ የነበረው በተለይ ቅድም ያነሳሁት ራስን በራስ የማስተዳደር ጥያቄ በጣም በመሰረታዊ ሊባል በሚችል ሁኔታ ብሔርተኝነትን አላስፋፋም ብለው ያስባሉ። ምክንያቱም እዛ ቦታ ላይ የሚኖረው በቃ የኔ ማህበረሰብ የኔ ተወላጅ እንጂ እሱ የሚመለስበት መንገድ አለ። አይ ቲንክ አሁን ለምሳሌ አንዱ እንደ ክፍተትም ተብሎ የሚነሳው ምንድነው ዞሮ ዞሮ በእርግጥ እሱንም ብታነሺ ወደ ቡድን መብት ነው የሚወስደው። ለምሳሌ ማይኖሪቲዎች እንዴት መከበር አለበት? ቅድም የተባለው ለምሳሌ ኦሮሞ ያልሆኑ ኦሮሚያ ውስጥ የሚኖሩ በተለይም ፕሮፌሰር አሰፋ ፍስሐ በብዛት ያነሳዋል። ያ የሚከበርበት መንገድ መኖር አለበት። ለምሳሌ የህዳጣን ወይም ደግሞ ማይኖሪቲ መብት የሚባለው አሁን በዓለም አቀፍ ኮንቴክስት ወይ በአስፈጻሚ ውስጥ ይወከላሉ ወይ ደግሞ በምክር ቤት ውስጥ ይወከላሉ። ስለዚህ አንዱም እንደ ሪኮሜንዴሽን የነበረው ይሄ ነገር መኖር አለበት። ለምሳሌ የፌዴራል ህገ መንግስቱን ስናይ ቢያንስ 20 ወንበር ሪዘርቭር ነው። ለምሳሌ እያንዳንዱ ብሔር አጠቃላይ ያለ ሆኖ 20 ወንበር ሪዘርቭ ሆኖ ለማይኖሪቲ ግሩፕ ነው። ያንን ለማስጠበቅ ነው። ነገር ግን ዋናው ዓላማው ምንድነው እኮ ዋናው ዓላማው ምንድነው? ይሄንን ማይኖሪቲ ግሩፕ የሚጠበቅበትን ሁኔታ መቀመጥ አለበት ማለት ክልሎች እንደ አንድም ክፍተትም ሲነሳ የነበረው ይሄንን የሚያስጠብቁበት ለምሳሌ የሆነ ወንበር ሪዘርቭ ያደርጉ እያንዳንዱ ክልል ወይም ደግሞ አስፈጻሚ ውስጥ ቢወክሉ ይህንን ጥያቄ ይመልሳሉ ብዬ ነው የማስበው። አሁን ከእናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች ምላሽ የሚሰጡ ይሆናል። በቀለ እባላለሁ። የማነሳው ጥያቄ ምናልባት የቡድን መብት ከቡድን መብት ይልቅ የግለሰብ መብት ዲሞክራሲያዊነትን ያመጣል፣ ዲሞክራሲያዊ መሆን ነው ከሚል አንጻር የትኛው መብት የግለሰብ ሰብአዊ መብት የቡድን ሰብአዊ መብት እንደዚሁም የግለሰብ ዲሞክራሲያዊና የቡድን ዲሞክራሲያዊ መብት በሚል ምናልባት ከዚህ በፊት እንደ ካሪክለም ከስነ ዜጋና ስነ ምግባር ትምህርት በ7ኛ ክፍል ከዚህ በፊት ይሰጥ ነበር። እዚያ ላይ ለመጠቆም እንፈልጋለሁ። የትኛው የዲሞክራሲያዊ መብት ጋር ነው ከግለሰብ ከቡድን ተብሎ ወይስ
ሁለቱንም ነው። ጥያቄን ጠቅለል ሳደርገው በብዙሃን ድምፅ መዋጥ የሚለው የዲሞክራሲያዊ መርህ ሊሆን አይችልም የሚል ሀሳብ ተነስቷል። አንዱ የዲሞክራሲያዊነት መገለጫ ማጆሪቲ ራይትስ ኤንድ ማይኖሪቲ ራይትስ የሚል ነገር ስላለ ይህን እንዴት ሊያዩት ይችላሉ? ሰፋ ያለ ማብራሪያ ቢሰጡት የሚል ለእህታችን ጥያቄ የምጠይቀው ኢትዮጵያ ውስጥ ያለውን ችግር ለመቅረፍ ሀገራችን ምን አይነት የፖለቲካ አይዲዮሎጂ መከተል አለብን ብለሽ ታምኛለሽ ነው የሚለው። አመሰግናለሁ። እኔ የምጠይቀው ከመብት አከባበርና ከህግ ተፈጻሚነት አንጻር በአንድ ጥያቄ ውስጥ ለቡድን የተነሳ ጥያቄና በግለሰብ የተነሳ ጥያቄ ቅድሚያ የሚሰጡት የትኛውን ነው የሚለው ነው። የሰው ልጅ ሲያስብ ምክንያታዊና ሚዛናዊ ሆኖ የሚያደላው ወደ ተፈጥሮ ወደ ሰው ሰራሽ ማለት ወደ ግለሰብ መብት ነው ወይስ ወደ ቡድን መብት ነው የሚለውን ቢያብራሩልኝ እላለሁ። ሁለተኛው እንደ ሀሳብ ለእርሶ ማንሳት እንፈልገው የቡድን መብት ሲረጋገጥ ብዙ ጊዜ የግለሰብ መብት ስናከብር ነው የቡድን መብትን ማረጋገጥ የምንችለው የሚላል። እርሶ ግን አሁን እያሉ ነው ያለው በእርሶ አይዲዮሎጂ ሀሳብ የቡድን መብት ሲከበር ነው የግለሰብ መብት ማረጋገጥ። ይሄ ትክክል ነው ወይ የሚለውን ነገር ቢያብራሩልኝ እላለሁ። አመሰግናለሁ። ለእርሳቸው የምጠይቀው ጥያቄ ከግለሰብ መብት ይልቅ የቡድን ዲሞክራሲያዊ መብት አስፈላጊ ነው ወይም የተሻለ ነው ብለው ያምናሉ? ከዚህ አንጻር አገራችን ኢትዮጵያ አሁን ካለችበት ነባራዊ ሁኔታ አንጻር መሬት ላይ ያለ ነገር እንደምናውቀው አንድ ዜጋ የሆነ ነገር ችግር ይደርስበት መጀመሪያ ብሔሩ ጋር ነው የምንሄደው። ሰው ነው መጀመሪያው ሰው መሆኑ ሳይሆን የሰብአዊነት ሂውማኒቲ ሳይሆን ብሔሩ ጋር ነው የምንደርሰው ያለነው ነገር ማለት ነው። ይሄ ለሀገራችን ትልቁ ጥፋት ነው ብዬ ነው የማምነው። ይሄ ባለበት ሁኔታ እርስዎ የቡድን መብት ከግለሰብ መብት የቡድን መብት መከበር አለበት ብለው ለመከራከር ምን አነሳሳዎት ነው የሚል ነው። አሁን ያለው ህገ መንግስት ለቡድን መብት መከበር ዋስትና የሚሰጥ ነው። የቡድን መብት መከበር ዋስትና የሚሰጥ ከሆነና ቅድም ሰው ሲያነሱት በነበረው ተጨባጭ ሁኔታ የሀገርን ነባራዊ ሁኔታ ማየት ያስፈልጋል በሚሉት አግባብ አሁን ባለው ጦርነት ቡድኖች የእኛን መብት እናስከብራለን በሚል ሰዎች በዜግነት ያምኑ በነበረ ሰዓት በተለያየ አካባቢ ሂደው ከሚኖሩበት ቦታ ለምን ይፈናቀላሉ? የቡድን መብት በህገ መንግስት ደረጃ ከተሰጠ ቡድኖች መብታቸውን የሚያረጋግጥ ነገር በህገ መንግስት ደረጃ ካገኙ አሁን በሀገሪቱ ውስጥ የተከሰተው ግጭት ያሳለፍነው እልቂት መንስኤው ምንድነው ብለው ነው የሚያምኑ። የቡድን መብት በምን መልኩ ተረጋግጦ ቢሆን ነበር እነዚህን ጦርነቶች እነዚህን እልቂቶች ሳናይ ልንቀር የምንችለው? በአመዛኝ ደረጃ ዜጎች በፊት በቡድን በማይደራጁበት ጊዜ ቋንቋቸውን መሰረት አድርገው ጎሳቸውን ነገዳቸውን መሰረት አድርገው በማይካለሉበት ጊዜ ከሰሜን ጫፍ ወደ ደቡብ ጫፍ ሄደው ከደቡብ ጫፍ ወደ ሰሜን ጫፍ ከምዕራብ ወደ ምስራቅ ሄደው የዜግነት መብታቸው ሰው የመሆን መብታቸው ተከብረው ሲኖሩ በነበረው ጊዜ አንጻራዊ ሰላም አልነበረንም ወይ? እንደኔ ሀሳብ መጀመሪያ የግለሰብ መብት ሳይረጋገጥ የግለሰብ መብት ይረጋገጣል ብዬ አላስብምና እንደ ኤግዛምፕል እርሶም እንዳነሱልን ከሆነ አዲስ አበባ ተቀምጦ የድሬዳዋን ዋስትና መውሰድ አትችሉም፣ እኛ ራሳችን ማስተዳደር እንችላለን ብለዋል ብለው ኤግዛምፕል አንስተውልናልና እሱ ሀሳብ ከአንድ ሰው ሀሳብ ተነስቶ የተጨመቀ ነው ብለው አያስቡም ወይ? እሱ ላይ ትንሽ ቢሄዱበት የሚል አመለካከት አለኝ። አመሰግናለሁ። ከእናንተ ከውድ ታዳሚያን ሶስት ጥያቄዎች ተነስተዋል። በቀጥታ ወደ ጥያቄዎቹ ምላሽ እንድትሄዱ እጋብዛለሁ። ካንቺን ጀምር። እሺ፣ አመሰግናለሁ። እኔ ጋር 3 ጥያቄዎች ተነስተዋል። የመጀመሪያው ጥያቄ የሆነው ማጆሪቲ ሩል ማይኖሪቲ ራይት ወይም ደግሞ የብዝሃነት መብት የብዙሃነት መምራት የአናሳ መብት ደግሞ መከበር የሚለው የዲሞክራሲ መርህ አይደለም ወይ ነው። አይዲዮሎጂ ነው። አይዲዮሎጂን በአይዲዮሎጂ ደግሞ መሻር ወይም መጣል ደግሞ የተለመደ ነገር ነው። ስለዚህ የማጆሪቲ ሩል ብለን ከሄድን ወይም ደግሞ የብዝሃነቱ አብላጫ ድምጽ ይወስን ብለን ከሄድን እነኛንስ ነው ማይኖሪቲ ወይም ደግሞ አናሳ የምንላቸውን ሰዎችስ የነሱንስ ድምጽ እንዴት ብለን እናሰማ ነው። ስለዚህ ለሁሉም እኩል አይነት መብት ለሁሉም እኩል አይነት ቮት ብንሰጣቸው ወይም ደግሞ የግለሰብ መብት ፕራክቲስ ብናደርግ ሞር ሁሉም ተደማጭነት ይኖረዋል። በቡድን ማጆሪቲ ስንል ጊዜ ኦብቪስሊ በቡድን ነው የምንሄደው፣ ማለትም የቡድኑ የአብላጫው ቡድን ድምጽ ይምራን ነው። ስለዚህ ቡድን የሚባለው ነገር ሙሉ ለሙሉ መቅረት ወይም መቀረፍ አለበት ብዬ ነው እኔ እየተከራከርኩ ያለሁት ማለት ነው። እንደኔ ሀሳብ ወይም እንደኔ አስተሳሰብ መርህ ሊሆን አይገባም ነው።
አብዛኛው ጊዜ ዲሞክራሲ ላይ ማጆሪቲ ሩል ማይኖሪቲ ራይት ብለን ነው እያይድን ያለ ነው እና እንደዛ እንኳን ማጆሪቲውን ሩል እንኳን ያድርግ ቢባል የማይኖሪቲውን ደግሞ ሀሳብም ደግሞ የማስቀጠል ግዴታ አለበት ማለት ነው። አለበለዚያ አላስቀጠለም ማለት ዋጠ ማለት ዲሞክራሲያዊነት መገለጫውን ይሸረሽረዋል ማለት ነው። ምክንያቱም ለእያንዳንዱ ሰው ቫልዩ እየሰጠን ስለሆነ እየሄድን ያለ ነው። አንድን ሰው መብቱን አላከበርንለትም ማለት እየገደፍነው ነው። ምክንያቱም የአንድ ሰው መብት ሲገፋ የሌላውን መብት እንደሚገፋ መጠራጠር የለብን። ሌላኛው ምን አይነት መፍትሄ ነው የምታስቀምጨው ነው? እኔ የማስቀምጠው መፍትሄ ሊበራልና ዳይሬክት ዴሞክራሲ ብንጠቀም ነው እና ሊበራል ሲሆን ጊዜ ሁሉም የራሱን የሆነ ሀሳብ የራሱን የሆነ መንገድ በነጻነት ኤክስፕሬስ የሚያደርግ ከሆነ የሚገልጽ ከሆነ የግለሰብን መብት መንግስት ራሱ እንደ ዓለም አቀፍ ድንጋጌዎችም እንደ ICCPR ምን አለባቸው ኃላፊነት አለባቸው የእያንዳንዱን ግለሰብ መብት የማስጠበቅና የማክበር ማለት ነው። ሌላኛው ጥያቄ መብት አከባበር አንጻር የተነሳ ነው። ለግለሰብ ነው ቅድሚያ የምንሰጠው ወይንስ ቡድን ለጠየቀው ጥያቄ ነው ቅድሚያ የምንሰጠው ነው? እያንዳንዱ ሪቮሉሽን ወይም ደግሞ የትኛውም አይነት እንትን ሲደረግ ለውጥ ሲደረግ ጊዜ የሚጠነሰሰው ከማን ነው? ከአንድ ግለሰብ ተጠንስሶ ነው። ምናልባት እንደው አንድ ደቂቃ ቢኖርሽና የእሳቸው ጥያቄ እንደው ትንሽ ለኔም ለየት ያለ ስለሆነ ነው ቢመለስ የተሻለ ነው ብዬ ስላመንኩ ነው። እንደ ዳኛ ለምሳሌ ቁጭ ብለዋል ብለን እናስብ። የቡድን መብትና የግለሰብ መብት እኩል ጥያቄ ተነሳ። ለየትኛው ቅድሚያ ይሰጣሉ የሚል ጥያቄ ደጋግሜ የጠየኳቸው ያንን ነበር። ለየትኛው ቅድሚያ ይሰጣሉ፣ የትኛው ይቅደም ይላሉ የሚል ሀሳብ ነበር። የግለሰብ መብት ይቅደም እላለሁ። ምክንያቱም የግለሰብ መብትን ስናከብር ጊዜ በተዘዋዋሪ የቡድኑን መብትም እየጠበቅንለት ነው። ያ ቡድን ያነሳው ጥያቄ እዚህ ጋር ያነሳው ግለሰብ እንደ ግለሰብ ያነሳው ጥያቄ ውስጥ የሚካተት ነው። ምክንያቱም ቅድም እንዳልኩት ነው አንድ ሰው ባይቆረቆረው ጥያቄ አያነሳም። ቡድን ውስጥ ያሉ ሰዎች እንደዛ። ስለዚህ እንደ አንድ ግለሰብ ከቡድኖች ውስጥ አንዱን ሰው ብንወስደውና የግለሰቡን ጥያቄ ብናይ ምናልባት ተዛማጅ የሚሆንበት ምክንያት ይኖራል። የግለሰቡን ስንመልስ የቡድኑን አብረን የምንመልስበት ኬስ ስለሚኖር ማለት። አሁን ወደ ሁለተኛው ተከራካሪያችን ለሳቸው ለተነሱ ጥያቄ ምላሻቸውን ይቸሩናል። ወደ እርስዎ ልለ የመጀመሪያው ነገር ዓለም አቀፍ መርህ የለም ነው ማለት። አሁን ብዙ ጊዜ በተለምዶ ሲነገር የነበረው በተከራካሪም ሲቀርብ የነበረው ይሄ የግለሰብ መብትን የማግነን ሁኔታ የአፍሪካን ቅድም ያነሳውት ቻርተር አለ። በዋነኝነት ደግሞ ነባር ህዝቦችን በተመለከተ የወጣ ቃል ኪዳን አለ። በሌላ በኩል አሁን ሁለተኛው ከተነሳው ጋር ጥያቄ አብሮ የሚነሳው ከማይኖሪቲ ወይም ደግሞ አናሳ ወይም ደግሞ ህዳጣን ማህበረሰብን በተመለከተ እሱም በዓለም አቀፍ የወጣ ዲክላሬሽን አለ። ስለዚህ እነዚህ ጥያቄዎች በሚመለሱበት ጊዜ ኮንቴክስቱ መታየት አለበት ነው። ይሄ የሊበራል አስተሳሰብ የሊበራል ቶት የአፍሪካን ሁኔታ ግምት ውስጥ ያስገባ አይደለም። ለዛም ነው ቅድም እንዳነሳሁት በአፍሪካ ቻርተር ላይ የፒፕልስ ራይት በማንኛውም ውስጥ አይገኝም። ለምንድን ነው የተካተተው ብለን ስናይ በአፍሪካ ውስጥ ያለው ቫልዩ ነው። ለምሳሌ አንድ ምሳሌ ላንሳ። አንድ ልጅ እንዴት ነው የሚያድገው? አውሮፓ ውስጥ አሁን ለምሳሌ በአንድ አድርገን ብንወስደው አውሮፓ ውስጥ ያለ ልጅ ገና ሲያድግ ጀምሮ ለራሱ መጫወቻ ይዘጋጅለታል፣ ለራሱ ቤት አለው። ሁሉም ነገሩ ገና ከመጀመሪያው ጀምሮ እስከ መጨረሻው ያንን ግለሰብ ለማግነንና አጠቃላይ ሁኔታ የሚደረግ ነው። ለምሳሌ የራሱ መጫወቻ ሲደረግለት የራሱ ምግብም አጠቃላይ ስርዓቱ ያንን ሰፖርት ያደረገ ነው። አጠቃላይ አንድ የአፍሪካን ደግሞ ልጅ እንውሰድ። አን አፍሪካን ቻይልድ ወይም ደግሞ አን ኢትዮጵያን ቻይልድ አንቺ በምትወልጂው ልጅ በአፍሪካ ውስጥ ጎረቤትም እኮ መብት አለው። ልጅህን እንደዚህ ቦታ አይቼዋለሁ እንደዚህ። ስለዚህ ሲያድግ ጀምሮ ይሄ ግሩፑን እያየ ነው። ጎረቤትም በዛ ልጅ ላይ በሆነ መልኩ አስተዋጽኦ እያደረገበት ነው የሚያደርገው። ያኛው ግን ከመጀመሪያ ጀምሮ ሲያድግና አጠቃላይ ፕሮሞት የሚደረገው ያንን ግለሰባዊ እንዲያድግ ተደርጎ ነው የሚያደርገው። ለዚህም ነው አንዳንድ መጣረሶች በአሁኑ ሰዓት ያሉትና ይሄ የቡድን መብት በሚከበርበት ጊዜ ለምሳሌ ብሔሮች እንደ ቡድን የሚያነሱት አለ። ቅድም ያልኩት የአንድ ብሔር መብት በሚረጋገጥበት ጊዜ በቋንቋው ይጠቀማል፣ የራሱን ባህል ያሳድጋል። የቋንቋና የባህል መጠበቅ አንዱ መሰረታዊ ነገር ነው። የግለሰብን መብት አክብረን እሱን ለዛም ነው ማለት አንዱ ሁሌ አብረን ማንሳት ያለብን ለምንድን ነው በኃይለ ሥላሴ ጊዜ አብዛኛው ኦልሞስት ሴንትሪስት ነው የነበረው። 44 ዓመት ነው የቆየው። ደርግ መጣ። ደርግ 17 ዓመት ቆይቷል። ሁለቱን ስንደምሮ ቢያንስ በዋነኝነት 61 ዓመት ነው። ለምን ፌል አደረገ? ለምን ኢህአዴግ ወደ ስልጣን መጣ? ማለት ህዝቡ ፈልጎት
አጠቃላይ በተለያየ መልክ ፕሮሞት አድርጎት ቢሆን ኖሮ ለምን አልጠበቀውም? ለምንድን ነው ፌል ያደረገው? ምክንያቱም በእነኚህ ወቅት በአጠቃላይ በኃይለ ሥላሴ አሁን ህገ መንግስታችንን ብናይ እንደገና ደግሞ የሲቪል ኮዱን ብናይ ኦልሞስት ወደ ኢንዲቪጁዋል የሚመስል ሁኔታ ነው አጠቃላይ ያለው። ግን እንደ ሀገር ደግሞ ያለው ሴንትሪስት ኦፒኒየን ነው ማለት ማዕከላዊነት የሚባለው ማለት ብዝሃነትን ወደ ጎን ያደረገ ይሄ ሁሉ ለ61 ዓመታት ሄዶ ለምን ፌል አደረገ የሚለው መመለስ አለብን። ይሄ አንደኛው እንትን ነው በደንብ መታየት ያለበት ነው። ሌላኛው ለምን አነሳሶት ብለው አሁን ባለበት ሁኔታ አሁን ያለበት ሁኔታ አብሶሉት አይደለም። ኖርማሊ ችግሮች አሉ፣ ግን ኮንቴክስቱን ማየት አለብን። ኮንቴክስቱ መታየት ያለበት ምንድነው? አሁን ባለው ሁኔታ ያሉ ተጨባጭ ችግሮች አሉ። ቅድም ለምሳሌ አንዱ ክልሎች ያልሰሩት ስራ ተብሎ በተለይም ፕሮፌሰር አሰፋ ፍስሐ በደንብ ነው የሚያነሱት። ክልሎች በራስ ማስተዳደር ሽፋን የግለሰብ መብትና የማይኖሪቲ መብትን ሊጠብቁ ይገባል። ለዚህ ደግሞ የፌዴራል ስርዓቱ ስርዓት ማበጀት አለበት። ቅድም እንዳልኩት ለምሳሌ በተለይም የህዳጣን ማህበረሰብ ጉዳይ አይዘር በምክር ቤት መወከል ይኖርባቸዋል ወይም ደግሞ በስራ አስፈጻሚ ውስጥ መግባት አለባቸው። ይሄ ደግሞ አንዱ ሊፈጸም የሚችልበት ለምሳሌ የፌዴራል ፍርድ ቤቶች በየክልሉ ቢዋቀሩ ግለሰቦች መብታቸው እንዲከበር ይሆናል። አሁን ባለው ኮንቴክስት ግን ይሄ ባለመኖሩ ይሄ መደረግ አለበት ተብሎ አንዱ እንደ ዌይ ፎርዋርድ ይሰጣል ይሄ ነገር ማለት ይቆማል። አጀስትመንቶች ያስፈልጉታል ነው። አጀስትመንቶች የሚያስፈልገው ምንድነው? አሁን ባለው በኢትዮጵያ ኮንቴክስት እንደምታውቁት ሁሉም ጋር የፌዴራል ፍርድ ቤቶች የሉንም አይደለም። ይሄ አሁን ባለው ደግሞ በፌዴራል ፍርድ ቤቶች ስታየው የሰብአዊ መብቶችን በተመለከተ ራሱን የቻለ ቤንች ኖሮት ስታብሊሽ ይደረጋል። ስለዚህ እነዚህ ማይኖሪቲዎች እና ግለሰቦች የሚከበሩበት ሁኔታ የሚካተትበት ሁኔታ መፈጠር አለበት። የፌዴራል መንግስቱ ቅድም እንዳልነው ለምሳሌ ለአናሳው 20 ወንበር ይጠበቅለት ይላል። ለምሳሌ የፌዴራል ህገ መንግስታችን ብናይ ያንን ፕሮቴክት ለማድረግ ልክ እንደዚህ በክልሎች ባለው ሁኔታ የሆነ ወንበር ሪዘርቭድ መሆን አለበት። ለምሳሌ ኦሮሚያ ውስጥ ከሆነ ኦሮሚያ ላልሆኑ ሰዎች በሆነ ወንበር ቢወከሉ ወይም ደግሞ ስራ አስፈጻሚ ውስጥ ቢወከሉ እነኛ የማይኖሪቲ መብት እንዲከበር አስተዋጽኦ ያደርጋል የሚል ነው። ስለዚህ ችግሮች በደንብ የሉም ለማለት አይደለም፣ ግን ቅድምም ያነሳሁትን አብረን መመለስ አለብን። ለ61 ዓመታት ለምን ፌል አደረገ? ያንን ስንከተል ኖረን ያ ስርዓት ለምን ወደቀ የሚለው አብሮ በደንብ መመለስ ይኖርበታል። ሌላኛው ቅድም መጨረሻ ላይ የተነሳው ጥያቄ አሁን ባለው ጦርነት ለምን ይፈናቀላሉ እንደዚህ አጠቃላይ መንስኤ ተብሏል። ቅድም ያነሳሁት ነው ማለት ብዙ ችግሮች አሉ፣ ግን አብሮ መነሳት ያለበት በዋነኝነት ቅድም ያነሳ ነው የማይኖሪቲና የግለሰብ ሁኔታ የሚከበርበት ይሄ በአንድ በኩል የፌዴራል መንግስቱን ተልዕኮ ስለሆነ የነዚህ ዲሞክራሲያዊ መብት እንዲከበር ፌዴራል መንግስቱ መስራት አለበት የሚለው እንደ አንድ ዌይ ፎርዋርድ የሚቀመጥ ነው። አሁን ደግሞ ሶስት ደቂቃ አላቸው። ምናልባት እንደው ማጠቃለያችሁን በቀጥታ ወደ አንቺ ልለፍስ። ስለ ግለሰብ መብቶች በቀዳሚነት የምናነሳው ዩዲኤችአር ነው። አንቀጽ 1 ምንድን ነው የሚለው? ሁሉም ሰው በክብርና በመብት ነፃና እኩል ሆኖ የተወለደ ነው። ስለዚህ የግለሰብ መብት ሊሰጠው የሚገባው በሰውነቱ ነው እንጂ በቡድን ላይ ስለገባ ወይም ደግሞ ቡድን ውስጥ ስላለ ሊያገኘው የሚገባ መብት አይደለም ተብሎ ነው የሚጻፈው። በአይሲሲፒአር ላይ ወይም ደግሞ የሲቪልና ፖለቲካ መብቶች ዓለም አቀፍ ቃል ኪዳን ላይ ደግሞ ስናይ ጊዜ ምንድነው የግለሰብን የሀሳብ ነፃነትን ከቡድን መለየት አለበት ብለው ነው የሚያምነው ማለት ነው። ማለትም የግለሰብ ሀሳቡን በፈለገው መልኩ ሊያንጸባርቅ ይችላል። የህሊናን የሃይማኖትን ነፃነት ሊጠበቅለት ይገባል። የኢኮኖሚ ማህበራዊና ባህላዊ መብቶች ዓለም አቀፍ ቃል ኪዳን ደግሞ የምንለው በግለሰብ ደረጃ ማደግ ከቡድን ከመስማማት ይልቃል ወይም ደግሞ ይበልጣል። ምክንያቱም በግለሰብ ደረጃ ስታደግ ጊዜ በስርህ ከእንደገና ደግሞ ምንድነው ሌሎችን ማህበረሰቦችንም እየጠቀምክ ነው የምትሄደው ማለት ነው። በግለሰብ ደረጃ ማደግህን ነው ብለው ያስቀምጣሉ ማለት ነው። ሌላኛው ማሰቃየት ወይም ኮንቬንሽን አገይንስት ቶርቸር ላይ ደግሞ ስንል ጊዜ ምንድነው ግለሰብን ማሰቃየት ወይም ደግሞ ምንም አይነት ኢንሂውማን የሆነ ድርጊቶችን መፈጸም ይከላከላል ማለት ነው። በአፍሪካ ቻርተር ላይም እንደዛ የአፍሪካ ቻርተር ላይ ሞር በሁለቱም ቡድን ላይ ሚዛናዊ የሆነ አስተሳሰብ ቢያስቀምጥም ግን ሞር አጽንኦት ሰጥቶ የሚያሳየው ግን የግለሰብ መብት መከበር ነው። which means ይህ ማለት የግለሰብ መብት ስታከበር ጊዜ በተዘዋዋሪም ሆነ በቀጥታ የቡድን መብቶችን እንደ ማክበር ተደርጎ ስለሚቆጠር ቅድሚያ ለግለሰብ መብት ነው የሚሰጠው ማለት ነው። ሁሉም ሰው በሕግ ፊት እኩል ነው። እኩልነትን which means የግለሰብን መብት ነው ፕሮሞት የሚያደርጉት የሚያበረታቱት ማለት ነው። አሁን ወደሚቀጥለው ሀሳብ ማጠቃለያ እንሄዳለን።
እኔም እንግዲህ በዋነኝነት ማንሳት ፈልገው እነዚህ የቡድን መብቶች በተለያየ መልኩ በዓለም አቀፍም በአህጉር አቀፍም በሀገራችንም የህግ መሰረት አላቸው ብዬ ነው የምለው። ለምሳሌ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ወይም ደግሞ ዓለም አቀፍ የሰብአዊ መብት ድንጋጌ የዜግነት መብትን ያስቀምጣል። አሁን ዜግነት ራይት ኦፍ ሲቲዝንሺፕ ዜግነት የምንለው እንደ ግሩፕ ኤክሰርሳይዝ የምናደርገው ነው። እንግዲህ ዜግነት ስንል አሁን በሲቪክስ ለምሳሌ የተለያዩ ዳይኮቶሚዎች አሉት። ያ ነገር ቢከበር በብዙ መልኩም አስተዋጽኦ ያደርጋል፣ ግን እንደ ግሩፕ ኤክሰርሳይዝ የሚደረግ ነው። ሌላ ነባር ህዝቦችን በተመለከተ አሁንም ዲክላሬሽን አለ። ኢንዲጂነስ የምንላቸው ነባር ህዝቦች እንግዲህ እንደሚታወቀው መሰረታዊ የሚባሉ ጥያቄዎች የቡድን መብቶች ጥያቄዎች የባህል፣ የቋንቋ፣ በራስ ቋንቋ የመጠቀም ባህልን የማዳበር ራስን በራስ የማስተዳደር የሚለውም ነገር እዚህ ውስጥ በዋነኝነት አብሮ የሚነሳ ነው። ይህንን በተመለከተም ዓለም አቀፍ ዲክላሬሽን አለ ማለት ነው። አብሮ ከዚህ ጋር መነሳት ደግሞ ያለበት ከማይኖሪቲ ጋር ወይም ደግሞ ህዳጣን ወይም ደግሞ ትንሽ ቋንቋ ሁንትን ስለሚያደርግ ነው። ከነሱ ጋር በተያያዘ በዓለም አቀፍ ደረጃ አለ። ለምሳሌ እነሱ እንዴት ነው መወከል ያለበት? ቅድም ሲነሳ ለነበረው ጥያቄ ማይኖሪቲን በተመለከተ በዓለም አቀፍ ሁኔታ ሁለት አይነት መንገድ ነው ያለው። ቅድም ያልኩት በአንድ በኩል በምክር ቤት ውስጥ እንዲወከሉ ይደረጋል። ምክር ቤት ውስጥ የተወሰነ ወንበር እንዲኖራቸው። ለምሳሌ የፌዴራል ህገ መንግስታችን 20 ወንበር ለማይኖሪቲ ያስቀምጧል። ነገር ግን ሁሉንም አንቀጽ ሲወስዱ ክልሎች አንድ ያልወሰዱት አንቀጽ እሱ ነው ማለት ሌሎቹንም አንቀጽ አብዛኛውን ኮፒ አድርገዋል። እኔ አሁን አንዳንዴ ብዙ ጊዜ ሲያስብ ለምንድን ነው ልክ እንደዚህ እንደ ፌዴራል ህገ መንግስቱ ክልሎች ቢያንስ የሆነ ወንበር ሪዘርቭ ያላደረጉት የሚለው ነገር አንዱ በደንብ መታየት ያለበት የፌዴራል መንግስቱ መስራት ያለበት ሁኔታ ነው። ለምሳሌ በተለያዩ ክልሎች አሁን ባለው ኮንቴክስት የምናውቀው ነባራዊ ሁኔታ ምንድን ነው? ከክልሉ የተለያዩ በደንብ ስላሉ ማለት ማህበረሰቦች አሉ ከዛ ብሔር ውጭ ያሉት። ስለዚህ እነዛ ብሔሮች የሚወከሉበትን ልክ የፌዴራል ህገ መንግስቱ እንዳስቀመጠው 20 ወንበር ሪዘርቭ እንዳደረገው ክልሎችም ይህንን መንገድ ማሰብ አለባቸው። ስለዚህ ወይ በአስፈጻሚ ውስጥ መወከል ይኖርበታል ወይ ደግሞ በምክር ቤት ውስጥ የተወሰነ ወንበር ሪዘርቭ ሊሰጣቸው ይገባል። ይሄ ዓለም አቀፍ ሁኔታውም ያስገድዳል። ማይኖሪቲዎች መወከል አለባቸው ነው የሚለው። ስለዚህ እያንዳንዱ 3ም 4ም ማህበረሰብ ቢሆን ያ ማህበረሰብ በተለያየ መልኩ መግለጽ አለበት። አስፈጻሚ ውስጥ ካለ በሌላ በኩል ደግሞ ምክር ቤት ውስጥ ቅድም እንዳልኩት በተወሰነ ወንበር ቢወከል አሁን ህገ መንግስቱ ፌዴራል ላይ ያስቀምጣል። ክልሎቹ ያችን አንቀጽ እየዘለሉት ሄደዋልና ይሄ በደንብ መታየት አለበት። ሌላኛው እንደ አፍሪካ ቅድም እንዳነሳሁት እንግዲህ የአፍሪካ ቻርተር በጣም ለየት የሚያደርገው ፒፕልስ ራይት ይሄ የቡድን መብትን በደንብ አጉልቶ ነው ያስቀምጠው። በተለይም ከአንቀጽ 19 እስከ 24 ያሉት አንቀጾች ለምሳሌ የመልማት መብት፣ የሰልፍ ዲተርሚኔሽን ጥያቄ። ምክንያቱም ይሄ አፍሪካ ቻርተር በዋነኝነት የወጣው እንደምናውቀው ኮሎኒ በኋላ ነው እና ለምሳሌ ሪሶርስን በተመለከተ ራስን የማስተዳደር ያንን ንብረት የማስተዳደር ሁኔታ አሁንም እንግዲህ ከበርሊን ኮንፈረንስ በኋላ በተለያየ መልኩ የአፍሪካ ሀገሮች ኮሎኒ ውስጥ ገብተው ብዙ ነገራቸውን አጥተዋል እና ይሄም አብሮ መታየት ነው። ሌላው በኢትዮጵያ ውስጥ ደግሞ ቅድም ያነሳሁት ህገ መንግስቱ ከአንቀጽ 29 እስከ 43 ላይ እነኚህ ዲሞክራሲያዊ መብቶች ብሎ የራስን በራስ ማስተዳደር ቅድም ያልነው የሴቶችን መብት ሁኔታ በዋነኝነት ይዘረዝራል ማለት ነው። ይሄ በደንብ መታየት ይኖርበታል። ተመልካቾቻችን ተመልሰናል። እንግዲህ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው አይደለም ስንል ያደረግነው ክርክር በዚሁ ተጠናቋል። የትኛው ነው ገዢ ሐሳብ? ሀና ማርያም ፋንቱ የህግ አማካሪ ናቸው። ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ክርክራቸውን አድርገዋል። የእሳቸው ሐሳብ ገዝቶኛል የምትሉ በአረንጓዴው ካርድ ትወከሉናላችሁ። ከፍ አድርጋችሁ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ስትሉ ምርጫ የምታደርጉ ሐሳቡ የገዛችሁ በዚህ በሰማያዊው ካርድ ትወከሉናላችሁ። ሐሳብ አልያዝኩም የምትሉቱ በዚህ በነጩ ካርድ ትወከሉልናላችሁ። የክርክር ውጤት ደርሶናል። ቅድመ ክርክር ላይ ዴሞክራሲያዊነት ነው ሲል 22 ሰው ነበረ ምርጫ ያደረገው። ዴሞክራሲያዊነት አይደለም ሲል 17 ሰው ምርጫ አርጎ ነበረ። ሐሳብ አልያዝኩም ሲል 23 ሰው ምርጫ አርጎ ነበረ። ቅድመ ክርክር እያልኩ ነው፣ ከክርክሩ በፊት። ድህረ ክርክር ወይንም ከክርክር በኋላ ዴሞክራሲያዊ ነው ሲሉ 22 የነበሩት 40 ሆኑ።
ዴሞክራሲያዊ አይደለም ሲሉ ከክርክር በፊት 17 የነበሩት ከክርክር በኋላ 7 ሆኑ። ሐሳብ አልያዝኩም ሲሉ 23 የነበሩት ከክርክር በኋላ 15 ሆኑ። በዚህ ክርክር ውድ ተመልካቾቻችን ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ክርክር ያደረጉት ሀና ማርያም ፋንቱ 40-7 ክርክሩን አሸንፈዋል። እንግዲህ ሐሳብ ሊለያይ ይችላል። የሐሳብ ልዩነትን ማጎልበት ነው ዋነኛ የሀበጋር ዓላማም። ተከራካሪዎቻቸው ግን ሐሳባቸው ይለያይ ይሆናል እንጂ እነሱ አንድ መሆናቸውን በመጨባበጥ ያሳዩልናል።